ሰላም እንደምሰነበታችሁ ዲጂታ ሚዲያ ቤተሰቦች፣ ዛሬ የምንገኘው ገላግሌ ስቶር ነው። የተለያዩ ለኪችን የሚሆኑ እቃዎችን አሏቸው። ኦሪጂናል እቃዎች ናቸው። እንግዲህ ዋጋቸውን እንዲሁም አይነታቸውን እያሳየናችሁ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ሰላም እንደምን አለሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እንደና መጣሽ። እንኳን ደህና ጠበቅሽን። ዛሬ እንግዲህ እናንተ ጋር የተገኘሁት ኦሪጂናል እቃዎች እንዳሏችሁ ይታወቃል። እነሱን ለተመልካችን ለማሳየት ነው። ይቻላል። ከማንኛውን ጀምር? ይቻላል። እዚህ ገላግሌ ተወዳጅ የሆኑ ስቲክ የማይዝ የማይጫጫሩ ድስቶች አሉ። እነዚህ መጀመር እንችላለን። ኦኬ፣ የሚያማምሩ ናቸው። በተለያየ ሳይዝ አላቸው። ኦኬ፣ ይሄ ሙሉ ሲት ነው ወይስ በፍሬም ትሸጣላችሁ? ለጊዜው አሁን በፍሬም እየሸጥን ያለ ነው። በፍሬ። ኦኬ። አሁን እቺ ስንት ብር ትሆናለች? 5800 ብር። 5800 ብር። ምንድነው ከሌላው የሚለያቸው? ነንስቲክ ናቸው። አይዙም፣ አይጫጫሩም። በቀላሉ ለለለት ለምንጠቀምባቸው ነገሮች ይሆናሉ። ኦኬ፣ መልካም። ከፍ ሲልስ ይሄኛው? ከፍ ሲል ደግሞ 6500 ነው እዚህ ጋር የሚለው። ግን አንድ አይነት ነው እንትኑ። ማቴሪያላቸው ኳሊቲያቸው ተመሳሳይ ነው። ሳይዝ ነው ልዩነት ያላቸው። ኦኬ። በሲት ሲገዙ ይቀንሳል ወይስ እንደዚሁ ነው ዋጋው የሚሆነው? ዋጋው ተመሳሳይ ነው። ዋጋው ተመሳሳይ ነው። ኦኬ፣ በጣም አሪፍ። ይሄኛውስ ምንድነው? ይሄው ስቴንለስ ስቲል የሆነ የገላግሌ ተወዳጅ 3 ዶሮ መስሪያ ብረት ድስት ነው። ኦኬ። ክብደቱ ደስ ይላል። ኦኬ። ማንኛውም ነገር ላይ ከሰል ላይ ስቶቭ ላይ መጣድ ይችላል። አይዝም። ኦኬ። ልክ እንደ ሰራሚ እንደነዚህኞቹ ማለት ነው። ስቴንለስ ስቲል ነው። ኳሊቲ ናቸው። ሌላስ ምንድነው የምታሳይ? የገላግሌ መጥበሻዎች አሉ። ክዳን ያላቸው ዘርግ መጥበሻዎችም አሉ። ለለለት ለምንጠቀምባቸው ጉርጉድ ያለ ክዳን ያለው ለማንኛውም ነገር መጠቀም የምንችለው ደስ ይላል። አለ። በጣም ዋው፣ አሪፍ ናት። ቆንጆ ነው በጣም። ባለሙያ ነው የሚያደርገው። ይሄኛው ስንት ብር ይሆናል? እነዚህኞቹ 6300 ብር። 6300 ብር። ኦኬ። ደግሞ ለቁርስ ቀለል ያሉ ቁርሶች ለማብሰል የምንጠቀምበት ነው። ዝርግ መጥበሻ አለ። ለፒዛ ለፓንኬክ የሚሆኑ ፍላት መጥበሻዎች አሉ። ኦኬ፣ መልካም። እሱ ስንት ብር ይሆናል? 3000 ብር። 3000 ብር። በጣም አሪፍ። ይሄኛውስ? ይሄ ደግሞ በአንድ ያመጣላቸው ስሪ ማለት የምንለው የገላግሌ ተወዳጅ የሆነ እንደ ፓትራ መጠቀም እንችላለን። ኦቨን ውስጥ ገብተው ለኬክ መጋገሪያ ለዳቦ መጠቀም እንችላለን። እነዚህኞቹ እጀታቸው ተቀያያሪ ነው። ኦኬ፣ እጀታውን ቀይረው እጀታቸው ተቀይረው በየሳይዙ በሚፈልጉት መጠን መጠቀም ማብሰል ይችላሉ። መልካም። እሺ፣ ሶስቱ በአንድ ስንት ብር ይሆናል? 8500። እነዚህኞቹ ደግሞ 8500 ብር። እሺ፣ ዋናው ደግሞ ቤታችን ውስጥ ሊኖሩን የሚገቡ እቃዎች እነዚህ የሽንኩርት መፍጫ ነው። በሚገባ የገላግሌ ተወዳጅ በማኑዋልም በኤሌክትሪክ የሚሰራ ይመስለኛል። በሚገባ ይሄኛው ለጊዜ ይሄ ማኑዋል ብቻ ነው። እለት ለእለት ለምንጠቀምበት ነገር እስከ 1 ኪሎ ድረስ መጠቀም እንችላለን። በጣም ቀላል እቃ ነው። መጠቀም በጣም ቀላል ነው። በጣም አሪፍ። እቺኛዋስ ምንድን ናት? እሷም የገላግሌ ሳብ ከአንድ ፍሬ ጀምሮ እስከ ግማሽ ኪሎ ድረስ እለት ለእለት ለምንጠቀምባት ነገር ማብሰል የምንችላለን። ተከፈተብኝ። የምንድን ነው? የሽንኩርት ነው። ለማንኛውም ለአትክልት ትሆናለች። ለማንኛውም ነው። ከአንድ ፍሬ ጀምሮ አንድ ፍሬ ሽንኩርት፣ አንድ ፍሬ ቲማቲም አድርገሽ በቀላሉ መጠቀም ትችያለሽ። በጣም አሪፍ። እሺ፣ አልቻልኩበት። ማኑዋል ነው ስላልተዘጋ ነው። በጣም አሪፍ ተጠቀማታለህ። ከዚህ ደግሞ አነስ የምትለው በዚህኛው ማለሽ ለነጭ ሽንኩርት፣ ለቃሪያ፣ ለዳጣ አንድ ፍሬ ሽንኩርት ስንፈልግ ለልጆች ምግብ ለመፍጨት ስንፈልግ እቺን በተለይ ለምግብ ለሚጀምሩ ልጆች በጣም አሪፍ ናት። ሽንኩርት በደንብ ፈጫ ከሚገባ። ኦኬ፣ ስንት ብር ትሆናለች? 1400 ብር። 1400። ይሄኛው 3000 ብር። እሱ 3000 ብር። መልካም። እሺ፣ ሌላስ? ሌላ ደግሞ የገላግሌ ጊዜ ተወዳጅ የሆነ በከስተመሮቻችን ዘንድ የሚወደደው ማኑዋል የስጋ መፍጫችን ነው። ኦኬ፣ የስጋ መፍጫ። ይሄን እንደምታውቁ ስጋ ይፈጫል፣ ጨጓራ ይፈጫል። ጨጓራ ቢገነፍልም ባይገነፍልም ይፈጫል። ቀቀለ ጎመን፣ የዶሮ ስጋ መፍጨት ይችላል። በጣም አሪፍ። ዋጋቸው ፊክስድ ነው ሁሉም? ዋጋቸው ፊክስድ ነው። 6800 ብር። የረጅም ዓመታት በገላግሌ ቤተሰቦች ዘንድ የሚወደድ ስጋ መፍጫችን ነው። ብዙ ጊዜ በኳሊቲያችሁ ነው የምትታወቁት ገላግሌ። እንግዲህ ገላግሌ ምንም አይነት ኮምፕሌን የማይቀርብበት ማቴሪያል ነው የምታቀርቡት። እሱን አውቃለሁ እኔም በግሌ። እኔም ለዛ ነው ለተመልካቾቼ ለማጋራት የመጣሁት። ሌላ ምን እናያለን? ሌላ ደግሞ ቦይለሮች አሉ። ኦኬ፣ ይሄኛው ደግሞ በቻርጀር የሚሰራ የአትክልት መፍጫ ነው። ኦኬ፣ የምን ለለህ ለምንጠቀምበት ነገር በጣም አሪፍ ናት። በቻርጅ ነው የምትሰራው። ኦኬ፣ መልካም። እዚህ ጋር ቦይለር ይታየኛል። የገላግሌ አዲስ ያስመጣናቸው ከ1 ሊትር ጀምሮ እስከ 3 ሊትር ድረስ የሚደርሱ ቦይለሮች አሉ። ኦኬ፣ ይሄኛው 1 ሊትር ነው። መስታወት ናት ውስጧ 1 ሊትር ነው። ዲጂታል ናት። ኦኬ፣ ስንት ብር ትሆናለች? 5000 ብር። 5000 ብር።
መሀል ላይ ደግሞ የምታየው 1.7 ሊትር ነው። እና ለቡና ለሻይ ይሆናሉ ቦይለሮቹ ሶስቱ የምታያቸው ለቡና ለሻይ ለወተት መጠቀም እንችላለን። ከውሃ በተጨማሪ ዲጂታል ናቸው እነዚህ። ታይም መቆጣጠር ትችያለሽ። ሙቀታቸውን በምትፈልጊው መቀነስን መጨመርም ትችያለሽ። እሱ ጋር ደግሞ የምታየው 3 ሊትር ቦይለር ነው። ማጥለያ ያላት ለቡና ለሻይ ለወተት ስትፈልጊ መጠቀም ትችያለሽ። ዲጂታል ናቸው እነዚህ። ሙቀታቸው ለስራ ቦታም ራሱ ለስራ ቦታ በጣም አሪፍ ነው። እና ልዩነት ለየት የሚያደርጋቸው ምንድነው እንደ ፔርሙዝ መጠቀም ትችያለሽ። አንዴ ከተፈላባቸው በኋላ ለ2 ሰዓት ያህል አያቀዘቅዙም። ኦኬ መልካም። ዋጋው ይሄኛው 8000 ብር ይላል እዚህ ጋር። ይሄ 4 በ1 የምግብ ማብሰያችን ካለ ኮራ የምንለው ነው። ይሄን እንደምታየው የተለያዩ 4 ፓትራዎች ይኖሩትና በአንድ ስቶቭ ነው የሚጠቀሙት። 4 ተቀያሪ ፓትራዎች አሉት። ግን ለማንኛውም ነገሮች መጠቀም እንችላለን። ይሄ መጀመሪያም ብታየው እንደ ስቲም አድርገን መጠቀም እንችላለን። ውሃ አድርገን ከስሩ እንቁላል የሚቀቀሉ ነገሮችን ታንፋሉት መክንዘሱ ነገሮችን መጠቀም እንችላለን። ይሄን ደግሞ አውጥተን እንደ ድስት እንደ ማብሰያ መጠቀም እንችላለን። ለጥብስ የምንፈልገው ነገር መጠቀም እንችላለን። ከዛ ደግሞ በእንደዚህ አድርገን ለቺፕስ መጥበስ ስንፈልግ ዘይት አድርገን ለቺፕስ፣ ለሳምቡሳ፣ ለብስኩት ነገሮች መጠቀም እንችላለን። ኦኬ ባለ ብዙ አገልግሎት በሚገባ። እንደምታየው ደግሞ ለፒዛ ፒዛ ሚኒ ፒዛ ነገሮች ስንፈልግ መጠቀም እንችላለን። ነንስቲክ ናቸው። አይዙ ማቴሪያላቸው ተመሳሳይ ነው አለመያዛቸው። በጣም አሪፍ ነው። ስቶቭ አለው። ስንት ብር ትሆናለች? አሁን 27000 ብር። በጣም አሪፍ። 3 ተቀያሪ ያለው አለው። አሁን እነዚህ ደግሞ ሲሆን ለፒዛ ለአምባሻ መጠቀም ስንፈልግ ለሚጠበሱ ነገሮች ከላይ መጠቀም እንችላለን። ግሪል ደግሞ ማድረግ ስንፈልግ ለአሳ ለዶሮ በእነዚህ ግሪል ማድረግ እንችላለን። ሁሉንም በአንድ የያዘ ነው። ሁሉንም በአንድ የያዘ በሚገባ። በጣም አሪፍ። እሺ ይሄኛው ደግሞ የምን መፍጫ ነው? ይሄ ደግሞ ገላግሌ የኤሌክትሪክ የስጋ መፍጫ ነው። ኦኬ እዛ ጋር በማኑዋል አሳይቼሻለሁ። በከስተመር ደግሞ ጥያቄ መሰረት ለምግብ ቤት መጠቀም የሚፈልጉ ሰዎች በኤሌክትሪክ የሚሰራ የስጋ መፍጫ ይዘን መጥተናል። በጣም አሪፍ። እሺ ስንት ብር ይሆናል ዋጋው? ዋጋው 24600 24600። ኦኬ ይሄኛውስ የምንድን ነው? የምን መፍጫ ነው? ይሄን ደግሞ የምታየው የገላግሌ በኤሌክትሪክ የሚሰራ የሽንኩርትና የአትክልት ስላይስ ማድረጊያ ነው። አብሮት አክሰሰሪዎች አሉት። እዚህ ጋር እንደምታየው አትክልት ስላይስ ማድረግ ስንፈልግ አትክልት ስላይስ ማድረግ ያለው ሽንኩርት ይፈጫል። በተጨማሪ ስጋ መፍጨት ይችላል። ስጋ መፍጨት ይችላል። ደግሞ በእነዚህ ሊጥ ማብካት ይችላል። እቤት ውስጥ ለምንጠቀምባቸው ቀለል ያሉ ሊጦች ማብካት ይችላል። እዚህ ለአምባሻ ለምን ስንፈልግ 3 ሊትር ነው። ኦኬ 3 ሊትር ነው። ኦኬ አነስ ያለ ዱቄት ከተው ማብካት ይችላል። እነዚህ ለለት ለቤት ውስጥ የምንጠቀምባቸው ነገሮች በቀላሉ ማብካት ይችላል። ይሄኛው ኦኬ ብዙ አገልግሎት አለ። እናንተ ሁሉንም በአንድ የያዘ ነገር ነው። ኦኬ በጣም አሪፍ። ስንት ብር ይሆናል ዋጋ? 17000። ይሄኛው ዋጋው 17000 ብር። በጣም አሪፍ። ይሄኛው ደግሞ ለተለያየ ዘይት ለማይጠቀሙ ሰዎች በራሱ ያለ ዘይት እንትን የሚል ነው መሰለኝ አይደል? በሚገባ። ይሄም ታይ ኤር ፍራየር ነው። በብዙ ከስተመሮች ጥያቄ መሰረት የመጣ እቃ ነው። ኤር ፍራየር ነው። 8 ሊትር ነው። ኦኬ እንምታ 2 በአንድ መጠቀም እንችላለን። ኦኬ ያው ከታችኛው አለ ለፒዛ ለአምባሻ ለመሳሰሉት ነገሮች መጠቀም እንችላለን። ከላይ ለአሳ ለዶሮ ለቺፕስ ማንኛውም ለሚጠበሱ ነገሮች ያለ ዘይት መጠቀም እንችላለን። ታይም ኮንትሮል ማድረግ እንችላለን። ሁለቱም በአንድ ለኩሰን እኩል ሰዓት ማብሰል እንችላለን። ዲጂታል ነው። ሁለቱም በአንድ መስራት ይችላል። 2 በአንድ ማብሰል እንችላለን። ኦኬ በጣም አሪፍ። ዋጋው እንግዲህ እዚህ ጋር እኔ እያየሁት ነው 27000 ብር ይላል። በሚገባ 27000 ብር። ኦኬ ከዚህ የሚያንስ ሳይዝ አለ ወይስ ኖርማል ይሄ ነው ያላችሁ? አሁን ላይ ያስመጣ ነው ለጊዜው ያለን ኤር ፍራየር ይሄኛው ነው። ኦኬ ሌላ ምንድነው የምናየው? ሌላ ደግሞ እዚህ ጋር አዲስ ያስመጣ ነው ኤር ሳከር አለ። ኦፕን ኪችኖች ለጠባብ ቤቶች የሚሆን እንዲሁም የምግብ ሽታ ለሚረብሻቸው ሰዎች ምግብ ሽታውን በመቆጣጠር ንጹህ አየር ለማስወጣት ኤር ሳከር ያደርግልናል። ይሄንን ይመስላል ኤር ሳከራችን። እንደምታያት ለውበትም አለው ሲቀመጥ ኪችን ላይ አጠቃቀም በጣም ቀላል ነው። ኦኬ በጣም አሪፍ። ይሄኛው ደግሞ 17000 ብር ነው። ዋጋው 17000 ብር። ሁሉም እቃዎቻችን የገላግሌ እቃዎች በሙሉ 1 አመት ዋስትና አላቸው። እኛ ራሳችን ጋር ሜንቴናንስ አለን። ሰው ከ1 አመት በኋላ እንኳን ችግር ካለው በማንኛውም ጊዜ ይዘው ዋስትና ካርዳቸውን ይዘው መጣው መጠቀም ይችላሉ። ወይም ደግሞ ሜንቴናንሱ ማግኘት ይችላሉ ማለት ነው። ኦኬ በጣም አሪፍ። እንደዚህ ዋስትና ካርድ እንሰጣለን። ሁሌ የራሳችን አርማ ሎጎ ማተም ያለበት የገላግሌ ዋስትና ካርድ አለ። ቢበላሽ የተለያየ እንትን ቢገጥመው ማንኛውም ችግር ካለው ገላግሌ ላይ ማንኛውም ለሚገጥሙት እቃዎች ለሚገጥሙት ችግሮች 1 አመት ዋስትና አለ። እሺ ሌላ ደግሞ እዚህ ጋር እንደምታዩ ባልዲ ሞልቢያ ያለ። ኦኬ ለገላግሌ ቤተሰቦች የሚሆን ቆንጆ ባልዲ ሞልቢያ ራሱ ማሻ ራሱ መጭመቂያ ያለው ከጅን ያስፈልገን የሚችል የሚገባ ማቃ እጅሽ
እንዳይበላሽ ያለሽ እንዳይነካ እና በቀላሉ ራሱ የሚጨምቃል ነው። የራሱ ላርጎ መቀነሻ አለው፣ ፍሳሽ ማስወገጃ አለው። እናንተ አንቺ የሚጠበቀው ውሃውን መጨመር ብቻ ነው። ዛሬ ኮተን ስለሆነ ጨርቁ ያልቅብኛል ብለሽ የምትፈሪ ነገር አይደለም። ኮተን ነው። እኛ ለተጨማሪ ቅያሪ ጨርቅ እንሰጣለን አብሮት ማለት ነው። ይሄኛው ቅያሪ ያለው ማለት ነው። ቅያሪ ራሱ የሆነ አንድ ቅያሪ ጨርቅ አለ። ይሄንን 9500 ብር 9500 ብር እኛ ጋር ማግኘት ይችላሉ። ኦኬ እኔ ከኳሊቲው አንፃር ነው እንጂ ትንሽ የተወደደ ይመስለኛል። እቃዎቹ ግን ኳሊቲያቸው ያው አንደኛ ኳሊቲ ያላቸው፣ ሁለተኛ ደግሞ አክሰሰሪ ያለው ኢቭን ነገርኩሽ ማንኛውም ዕቃ ገላግሌ ቤት ሜንቴናንስ አለው፣ ዋስትና አላቸው። ችግር እንኳን ካላቸው አይሰራም ብለው የሚያስቀምጡት ዕቃ አይኖርም ማለት ነው። ነገርኩሽ ኦኬ ከዛ አንፃር ነው። ሌላም እንደምትሰይ ሌላ ደግሞ የገላግሌ ተወዳጅ ነው አዲስ ያስመጣናቸው እነዚህ ቁሳጥኖች አሉ። እንደምታያቸው የተለያዩ ነገሮች የምንጠቀምባቸው ጫማ መደርደሪያ፣ ለልጆች የመጽሐፍ ለልብስ የሚሆኑ ከቦታ ቦታ በቀላሉ መዘዋወር የሚችሉ እነዚህ መሰሉ አነስ ያሉ ቦክሶች አሉ። ስለዚህ በየቦክሱ መግዛት ይቻላል። ለምሳሌ አንዱን ቦክስ መግዛት ይቻላል። አንዱ ቦክስ ሳይሆን ሴቱ ነው የሚሸጠው። ሴት ናቸው። ለምሳሌ ይሄኛው ሴቱ ስንት ብር ይሆናል? ይሄኛው ባለ 4 ነው። እንደምታየው ባለ 4 ነው። ተሽከርካሪ ነው፣ ጎማ አለው። በቀላሉ ከቦታ ቦታ መዘዋወር ይችላል። ይሄ እንደምታያቸው። በዛ ላይ ደግሞ ተለቅላሉ ነገሮች መጠቀም ስንፈልግ ተለቅላሉ ነገሮችም ሰፋ ያለ ቦታ አለው። አሪፍ አድርጎ ብዙ እቃዎችን መያዝ ይችላል። ለልጆች መኝታ ቤትም መሆን ይችላል። በቀላሉ ለልጆች እና ማንኛውም ነገሮች መጠቀም ይችላል። እነዚህ ነው ይሄኛው ሲሆን 16000 ብር 16 ይሸጣል። እንደ የአነስ ሳይዛቸው ደግሞ ዋጋቸውም ይለያያል። መልካም እሺ። እዚህ ጋር ደግሞ ከሚያስፈልጉ ነገሮች አንዱ ልብስ ማስጫ ነው። እንግዲህ ክረምት እየመጣ ነው። ብዙ ጊዜ ውጭ ላይ ነበር የምናሰጠው። ቤት ውስጥ ለማስጣት የሚሆኑ ማስጫዎች ናቸው። በሚገባ እዚህ ጋር እንደምታያቸው የገላግሌ የልብስ ማስጫዎች አሉ። ለምሳሌ አነስ ያለ ልብስ ጀምሮ የሚሆን ከፍ ላሉ ልብሶች ክረምት ነው በቀላሉ ቤታችን ላይ ዘርረናቸው እንዲደርቁ ማድረግ የሚያስችሉ ናቸው። ይሄንን በዛ ያሉ ልብሶችን ይዘን ተጣጣፊ ነው፣ ቦታ አይዝም። በቀላሉ ከተጠቀሙ በኋላ በቀላሉ አጣጥፈው መነሳት የሚችል ነው። ሰው መስጠት ሲፈልጉ እንደ ፍላጎታቸው መስጠት ይችላሉ ማለት ነው። እዚህ ጋር እንደምታየው ለየት የሚያደርገው ደግሞ እኔ ያየሁት ከገላግሌ ይሄኛው አልነበረም፣ ሌላ ቦታ የለም። ይሄኛው ማስጫ አላቸው። ለሸሚዝ አንዳንድ ነገሮች በመስቂያ ተደርገው መሰጣት የሚችሉ ልብሶች ሲኖሩ እንደነጠቁብሽ ከነሱ መሰጣት ይችላሉ። አነስ ስላሉ ነገሮችም ይሆናል። እዚች ጋርም ደግሞ የምታያት አነስ ስላለች እንደ ቦታቸው ሳይዝ መጠን ወይም ለቀላሉ ልብሶች ሊጠቀሙባት የሚችሉት እችም አለች። ለምሳሌ ትንሽ ልብሶች አሁን ለአራስ ልብስ መቀላቀል ለማይፈልጉ ሰዎች አነስ ስላሉ ልብሶች የምትሆን እንደየአቅማቸው እንዲሆን ተብሎ እዚችኛዋ ማለች። ቆንጆ ናት። ስንት ብር ይሆናል? ትልቁ 15500 ነው። ኦኬ እቺኛስ 9500 ብር 9500። መልካም እሺ። እዚህ ጋር ደግሞ በኤሌክትሪክ የሚያደርግ እያየሁኝ ነበር። አዲስ የመጣ ነው ይሄኛው። በሚገባ ትንሽ ከተለ ይሄኛው ደግሞ በኤሌክትሪክ የሚያደርግ ነው። ኤሌክትሪክ ማድረጊያ ፋን አለው፣ የውስጡ ፋን አለው። ታይም ሴት ታደርጊለታለሽ። ኦኬ እዚህ ጋር ፋን አለው። ከስር ማድረጊያ አላት። ታይም ሴት ታደርጊለትና በዛ ታይም መሰረት ራሱ አድርቆ ያጠፋል። ከስንት ደቂቃ እስከ ስንት ደቂቃ ማድረግ ይችላል? አሁን አንድ ልብስ ማክሲመም ከ10 ደቂቃ እስከ 30 ደቂቃ ባለው ጊዜ ውስጥ ይደርቅ ይችላል። በሚገባ በጣም ኖርማል ላጥባው ነው የሚጨምሩት ወይስ ደግሞ በዋሽንግ ማሽን መታጠብ አለበት ልብሱ እዚህ ውስጥ ለመግባት? አስተጣጠባቸው እነሱ በሚፈልጉት ነገር ማጠብ ይችላሉ። ጨምቀው አሁን ጠፋፋ አድርገው ማስገባት ነው። እዚህ ላይ ለንፋስ አማካኝነትም ስለሚያደርገው ወር ደግሞ ትንሽ በማሽን የተጨመቀ ቢሆን ቶሎ ለመድረቁም አድቫንቴጅ ይኖረዋል። በማሽን የተጨመቀ ለማለት ፈልጌ ነው። ኖርማሊ እንደዚህኛው በእጃችን ስናጥበው በደንብ የመድረቅ ሲጨመቅ የመጨመቅ ባህሪ ስለማይኖረው ችግር አለው ወይ እዚህ ውስጥ ቢገባ የሚለውን ለማወቅ ነው። ያው እርጥበት እንዳይኖረውና ረጅም ሰዓት እንዳይወስድ ኦልሬዲ ይሄንቱንም ደግሞ በሙቀት መልክ ነው በንፋስ መልክ ስለሆነ የሚያደርገው ወር ደግሞ በማሽን የተጨመቀ ቢሆን ቶሎ ለመድረቁም አሪፍ ይሆናል። መልካም። ስንት ብር ይሆናል? ይሄኛው 19500 19500። እንግዲህ ክረምት ነው መጪው፣ ልብሳቸው ቶሎ እንዲደርቅላቸው ከፈለጉ ይሄን በሚገባ ምንም ጥያቄ ነው። ፀሐይ መጠባበቅም አያስፈልገው። መልካም እሺ። ሌላ ምንድነው የቀረ? እሺ ሌላ ደግሞ እዚህ ጋር ቀረ የምንላቸው ነገሮች ቢኖሩ ቅድም ላሳየዎች ነንስቲክ ለሆኑ ድስቶቻችን መጥበሾቻችን ለምንጠቀምባቸው እንደነዚህ 200 ዲግሪ ድረስ ሲልከን ሙቀት መቋቋም የሚችሉ ሲልከን የሆኑ ማማሰያዎች፣ ብሩሾች፣ መገልበጫ እንዲሁም መቆንጠጫዎች አሉ። ኦኬ ስንት ብር ነው? ለምሳሌ እነዚህ
መገልበጫው 550 ብሩሽ 400 ብር ሌሎቹ 550 ነው የሚሸጡት። ለመጥበሾቻችን ለድስቶቻችን ጥንቃቄ ስንል እነዚህ ነንስቲክ የሆኑ ድስቶችን ስንጠቀም እንጨት ማቴሪያል ወይም ደግሞ እነዚህ ከፍተኛ ሙቀት መቋቋም የሚችሉ ሲሊኮን ማቴሪያል የተሰሩ ስፓቱላዎችን ብንጠቀም የተሻለ ነው። እንዳይላላጡ ማለት ነው። እንዳይላላጡ ረጅም ጊዜም እንዲቆዩ እነዚህን ነገሮች ብንጠቀም ሪኮመንድ እናደርጋለን። እኛ ጋር ማግኘት ይችላሉ በብዛት። መልካም። እሺ ሌላ ቀረ የምትይው ነገር አለ? ለጊዜው ቀረ የምልሽ ነገር የለኝም። ሙሉ የቤት እቃዎቻችንን እንዳየሻቸው ናቸው። ሁሉንም ሳምፕሎችን አይተናል። በሚገባ። በጣም አሪፍ። እነዚህን እቃዎች መግዛት ለሚፈልጉ ሰዎች አድራሻችሁን ብትናገሪ። እሺ ደስ ይለናል። አድራሻችን አሁን ያለሽበት ጎልድ ሾላ ሆሊሲቲ ሴንተር 3ኛ ፎቅ፣ እንዲሁም ደግሞ ፒያሳ ለሚኖሩ ወይም መሀል ከተማ ለሚኖሩ ቤተሰቦቻችን ፒያሳ ካንትሪ ታወር ኤሊያና ገባ ብሎ ካንትሪ ታወር 2ኛ ፎቅ ላይ ማግኘት ይችላሉ። እንዲሁም ደግሞ ክልል ከተማ ላይ ለሚኖሩ ቤተሰቦቻችን ደሴ፣ ሐዋሳ፣ አዳማና ባህር ዳር እንገኛለን። በቅርቡ ደግሞ ሌሎች ከተሞች ላይ እንመጣለን። በጣም አሪፍ። እሺ ስለሰጠሽን መረጃ እጅግ በጣም የማመሰግነው። እኔም በጣም አመሰግናለሁ።